ሰላም ቤተሰቦቼ እንዴት ናችሁ? ይህ ከጤናችን ፕሮግራም ነው። ከተለያየ የመገናኛ ብዙሃን ወይም ደግሞ ሕክምና ከሚሰጡ አገልግሎት ከሚሰጡ ፕሮግራሞች ላይ ነው ይዤላችሁ የምቀርበው። ምክንያቱም ይሄንን ጊዜ ደግሞ አግኝታችሁ የማታነቡ ወይም ደግሞ የማታዩ ሰዎች እግረ መንገዳችሁን የሰዎችን ችግር ሳነብላችሁና የተሰጠውን የሕክምና ምክር ስትሰሙ ከናንተ በሽታ ጋር አገናኝታችሁት በሽታ ይሄ ነው ማለት ነው የሚል ነገር በውስጣችሁ ኖሮ መድኃኒት እንድትከታተሉበት ስለምፈልግ ነው ይሄን ፕሮግራም ያዘጋጀሁት ማለት ነው። ስለዚህ እንድትከታተሉኝ እጋብዛችኋለሁ። ሰላም ዶክተር እንዴት አላችሁ? የኔ ሰውነት ሁሌ ሙቀት ነው። ሰዎች ሰላም ስላቸው ምን ሆነህ ነው ይሉኛል። በተጨማሪም የእግሬ መዳፍ ስተኛ ይሞቃል። ሌላ ምንም የሚያመኝ ነገር የለም። ምን ሊሆን ይችላል ይላል። ጠያቂ ነው እንግዲህ የሚጠይቀው ማለት ነው። ዶክተሩ ደግሞ የሰጠውን መልስ እንግዲህ እናያለን ማለት ነው። ሰላም ውድ ጠያቂያችን፣ ብዙ ውሃ ይጠጡ፣ ቀላል ልብሶችን ይልበሱ እና ቡና ወይም የሚያቃጥሉ ምግቦችን ያስወግዱ። ያለመቋረጥ ከሌሎች የበለጠ ሙቀት የሚሰማው ከሆነ የሙቀት መጠኑን ያረጋግጡና የሕክምና መንስኤዎችን ለማወቅ ሐኪሞችን ያማክሩ ይላል። እንግዲህ ይሄ አሁን ጠያቂያችን ምንድን ነው የጠየቀው? እጄ ይሞቃል፣ እግሬ ይሞቃል፣ ሰዎችን ሰላም ስል ምን ሆነህ ነው ይሉኛል። ስለዚህ ምንድን ነው አንዱ የውሃ እጥረትም ነው ማለት ነው። ብዙ ልብስ መልበስ ያው ልብስ መልበስ በጣም ያሞቃል ተብሎ ስለሚገመት ነው። የሚያቃጥሉ ምግቦችንም እንዲያቆም መክረዋል ማለት ነው። ስለዚህ ቤተሰቦቼ እንደዚህ አይነት ችግር ካለባችሁ የእናንተም ተመሳሳይ ችግር ሊሆን ስለሚችል መጀመሪያ እንደዚህ አይነት ምክሮችን መከተልና መጠንቀቅ ያስፈልጋል። ከዛ ደግሞ እያልን ወደ ሕክምና እንትን ማየት ደግሞ ጥሩ ነው ማለት ነው። ሕክምና መከታተሉ ጥሩ ነው ብዬ ነው የማስበው። ሌላው ደግሞ እንደዚሁ በቅርብ የጨጓራ ባክቴሪያ ተብዬ መድኃኒት ወስጄ ትቶኛል። ነገር ግን አንዳንድ ምግቦች ስበላ በጣም ቃር ይለቅብኛል። በጣምም ስጠግብ እንደዛው። ለምሳሌ አተር፣ ኬክ፣ ምስር፣ የስንዴ ዳቦ ስመገብ ቃር ይለቅብኛል። የማፈን አፍንጫዬንም ድካም ይሰማኛል። መከላከያ መንገዱና የምግብ አጠቃቀሜን እንዳስተካክል ብትመክሩኝ ይላል። እንግዲህ ይሄ የጨጓራ ባክቴሪያ እንዳለበት ተነግሮታል። እነዚህ አሁን ቅድም የተዘረዘሩትን ምግብም ሲመገብ ቃር እዚህ ጉሮሮ ላይ የሚመጣ ሬት የሚል ነገር አለ ማለት ነው። ቃር ይባላል። ከውስጥ ነው የሚመጣው። አንዳንድ ጊዜ እንግዲህ ባህላዊ ምክር ስኳር መቃም ምናምን ይሉታል። ዶክተሩ የሚሉትን እስኪ ነው። ሰላም ውድ ጠያቂያችን፣ ጨጓራው አሁን እየዳነ ነው። ስለዚህ እንደ ሾርባ፣ የተቀቀለ ድንች፣ ሙዝ እና እርጎ ያሉ ለስላሳ ምግቦችን ይመገቡ። ቅባታማ ምግቦችን ይተዉ ወይም ደግሞ ያስወግዱ። ብዙ ውሃ ይጠጡ። በቂ እረፍት ያገኙ። ተጨማሪ ችግር ካለ ያው ሐኪምን ያማክሩ ይላል ማለት ነው። ስለዚህ በዚህ አይነት ነገር ውስጥ ያላችሁ ሰዎች እንደዚሁ ነገራቸውን እንትን ማለት መቻል አለባችሁ፣ ማስተካከል መቻል አለባችሁ። መጠቀም ያለባችሁን ነገር መጠቀም አለባችሁ፣ መተው ያለባችሁን ደግሞ መተው አለባችሁ ማለት ነው። ሰላም ዶክተር፣ ራሴን በተደጋጋሚ ያመኛል፣ ስራመድ ያዞረኛል፣ ባላንስ መቆጣጠር ያቅተኛል። የቀኝ ጆሮዬን የህመም ስሜት የመሰማትና ድፍን የማድረግ ስሜት ይሰማኛል። ምን ሊሆን ይችላል? እንግዲህ ይሄ ደግሞ ራስ ህመም አለበት። ባላንስ ማድረግም አይችልም። ሌሎችም ነገሮች አሉ ማለት ነው። እስቲ ዶክተሩ የሚለውን ደግሞ እንስማ። ሰላም ውድ ጠያቂያችን፣ የጠቀሱት ምልክቶች እንደ ማይግሬን ወይም የደም ዝውውር ችግር ወይም ደግሞ የጆሮ ነርቭ ችግሮች ሊያመለክት ይችላል። ሕክምናውን ስላልረዳ ትክክለኛው መንስኤ ለማወቅ የአንገት በላይ ስፔሻሊስት ወይም ኒውሮሎጂስቶችን ለጆሮና የአንጎል ሙሉ ምርመራ ቢያገኙ ይመረጣል። ስለዚህ መመርመር መቻል አለባቸው ማለት ነው። ቤተሰቦቼ ለዛሬ ይህንን ይመስላል። በሚቀጥለውም እንደዚሁ ደግሞ የሰዎችን ጥያቄና የዶክተሮችን መልስ ቃለ መጠይቅ ይዤላችሁ እመጣለሁ። ከዛ ላይ እናንተ የራሳችሁን ችግር በማየት ወደ
መፍትሄውን እንሄዳለን ማለት ነው። አመሰግናለሁ ስለተከታተላችሁኝ።